ሄይ ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ውሃድ አፕሊኬሽን ላይ እንዴት አድርጋችሁ ገንዘብ መስራት እንደምትችሉ በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ። በዚህ ቪዲዮ ላይ እንዴት አድርጋችሁ መስራት እንደምትችሉ እንዴት አድርጋችሁም ደግሞ የሰራችሁትን ኢንካም በቀላሉ ዊዝድሮ ማድረግ እንደምትችሉ በዚህ ቪዲዮ አሳያችኋለሁ ማለት ነው። በፈለጋችሁት ፔመንት ሜቴድ በኢትዮጵያ ባንክ አካውንቶች በቴሌብር መቀበል ትችላላችሁ። እሱንም ደግሞ በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ። ይሄን ቪዲዮ ሲጀምሩት ሁላችሁም ላይክ እያደረጋችሁ ጀምሩ። እንዲሁም ደግሞ አዲስ ይሆናችሁ መጨረሻ ላይ ወደዳችሁ ሰብስክራይብ አድርጋችሁ የኛ ቤተሰብ ትሆናላችሁ። አሁን እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። ኦኬ ሊንኩን ከስር ዲስክሪፕሽን ላይ ወይም ደግሞ የኮሜንት መጀመሪያ ላይ ታገኙታላችሁ። ሊንኩን ስትነኩት ቀጥታ ወደ ቴሌግራም ቻናል ይወስዳችኋል። የአፕሊኬሽኑን ሊንክ እዚህ ጋር አስቀምጬላችኋለሁ። ከዚህ በፊት ዊዝድሮ ያረኳቸውንም እዚህ ፖስት አድርጌላችሁ ነበረ። እንዲሁም ደግሞ አብዛኞቻችሁ ቪዲዮ ጋይድ ስራለን ስላላችሁኝ በዚህ ቪዲዮ ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። ያሉትን ነገሮች እዚህ ጋር ፒን ላይ አስቀምጬላችኋለሁ። ፒን ያልኩትን እሱን አንድ ጊዜ ክሊክ አድርጋችሁ ይህንን ፖስት ማግኘት ትችላላችሁ። ከዛ እዚች ጋር የአፕሊኬሽኑ ሊንክ አለ። እሱ ክሊክ ታደርጉትና አፕሊኬሽኑን ዳውንሎድ ታደርጉታላችሁ ማለት ነው። ዳውንሎድ ካደረጋችሁት በኋላ ወደ አፕሊኬሽኑ ደግሞ ገብቼ ላሳያችሁ ያለውን ነገር። አፕሊኬሽኑ ላይ ስትገቡ እንደዚህ አይነት ኢንተርፌስ ያመጣላችኋል። እናንተ ጋር በጉግል አካውንታችሁ ሳይን አፕ እንድታደርጉ ይጠይቃችኋል። ከዛ በኋላ ቬሪፊኬሽን ይጠይቃችኋል። ፌስ ቬሪፊኬሽን ማለት ነው። ያ ማለት መልቲፕል የሆነ አካውንት እንዳይኖራችሁ ስለሚፈለግ አንድ አካውንት ነው ለአንድ ሰው የሚቻለው። ለዛ በፌሳችሁ ቬሪፋይ ታደርጋላችሁ። ከዛ አካውንቱ ላይ ስትገቡ እንደዚህ አይነት ኢንተርፌስ ያመጣላችኋል። እዚህ ጋር እንደምትመለከቱት ሶስት ኦፕሽኖች አሉ። ከስር እንደምትመለከቱት እሱን አንድ በአንድ አሳያችኋለሁ። ጋም ደግሞ እንደምትመለከቱት በጣም ብዙ የውጭ ሀገር ሰዎች አሉ እዚህ ጋር ላይቭ ላይ ማለት ነው። ኢትዮጵያ አብዛኛው የለም እዚህ አፕሊኬሽን ላይ። ስለዚህ በደንብ አድርጋችሁ መስራት የምትችሉበት አፕሊኬሽን ስለሆነ አዲስ አፕሊኬሽን ነው። በደንብ አድርጋችሁ አሁኑኑ ገብታችሁ መስራት ትችላላችሁ። ያሉትን ነገሮች በደንብ አድርጌ ያሳያችኋለሁ። ቪዲዮ ያረኳቸውንም እነሱንም አሳያችኋለሁ። እዚህ ጋር እንደምትመለከቱት ከስር ሶስት ኦፕሽኖች አሉ። እዚህ ጋር ፕሮፋይላችሁ ላይ ትገባላችሁ። ፕሮፋይላችሁ ላይ ከገባችሁ በኋላ እዚህ ጋር ምንድነው የምታደርጉት? ከላይ እንደገባችሁ የኤዲት ምልክት አለ። የእናንተን ፕሮፋይል ከስተም ታደርጋላችሁ ማለት ነው። ፎቶዎቹን ምናምን ታስገባላችሁ። ከዛ እዚች ጋር ዴሊ ታስክ የሚል አለ እዚህ ጋር ከስር ማለት ነው። ሌሎቹም አሉ። ማይ ኤጀንት የሚል አለ። ሌሎች ነገሮችም አሉ። እነሱንም ማሳያችኋለሁ። ስለዚህ አሁን ዊዝድሮ ያረኩትን ላሳያችሁ። እዚች ጋር ክሊክ ታረጉታላችሁ። እዚህ ጋር ከገባችሁ በኋላ እዚች ጋር ሁለት አማራጮች አሉ። የመጀመሪያው ኤክስቼንጅ ነው። ኤክስቼንጅ ማለት እዚህ ጋር ያለውን ፖይንታችሁን ወደ ኮይን ቀይራችሁ ላይቭ ላይ ጊፍት ለመስጠት ከፈለጋችሁ ለሰው ማለት ነው። ጊፍት ለመስጠት ከፈለጋችሁ እንደዚህ አድርጋችሁ ስዋፕ አድርጋችሁት እዚህ ኤክስቼንጅ አድርጋችሁ መላክ ትችላላችሁ። ጊፍት መስጠት ትችላላችሁ ለሰው ማለት ነው። ስለዚህ አሁን ዋናው ፖይንታችን ደግሞ ካሻውት ለማድረግ ነው፣ ዊዝድሮ ለማድረግ ስለሆነ እዚህ ጋር ካሻውት የሚለውን እሱን አንድ ጊዜ ነካዋለሁ። ካሻውት የሚለው ላይ ከነካውት በኋላ እዚህ ጋር እንደምትመለከቱት በኢትዮጵያ ነው ያረኩት ከረንሲው ማለት ነው። በፈለጋችሁት ፔመንት ሜቴድ መቀበል ትችላላችሁ። ቴሌብር አለ፣ አቢሲኒያ አለ፣ ንግድ ባንክ እና አዋሽ ባንክ አሉ። ስለዚህ በእነዚህ አማራጮች በቀላሉ መቀበል ትችላላችሁ። ከፈለጋችሁ ደግሞ ኢትዮጵያ የሚለውን ሰሌክት አድርጋችሁት ወደ ዩኤስዲቲ ቀይራችሁ በዶላርም መቀበል ትችላላችሁ። እኔ አሁን በዶላር ነው የምቀበለው ምክንያቱም የዶላር ከረንሲ በጣም አሪፍ ስለሆነ ማለት ነው። እናንተ ከፈለጋችሁ ደግሞ ኢትዮጵያ ብር አድርጋችሁ መቀበል ትችላላችሁ። እኔ ከዚህ በፊት ዊዝድሮ ያረኩት በባይናንስ አካውንቴ ስለሆነ በባይናንስ ነው ዊዝድሮ ያረኩት። እሱንም ደግሞ ትራንዛክሽን ሂስትሪ አሳያችኋለሁ ማለት ነው። እናንተ ከፈለጋችሁ እቺን ሰሌክት አድርጋችሁ ወደ ኢትዮጵያ ብር ቀይራችሁት እዚሁ ላይ ስልክ ቁጥራችሁን ታስገባላችሁ። ለምሳሌ ቴሌብር የሚለውን ሰሌክት ሳረገው እዚህ ጋር አማውንት ታስገባላችሁ። $1 በ155 ብር ሂሳብ ነው የሚልክላችሁ። ከዛ አካውንታችሁንና የአካውንታችሁን ስም አስገብታችሁ ቀጥታ ዊዝድሮ ማድረግ ትችላላችሁ ማለት ነው። ስለዚህ በዚህ መልኩ አድርጋችሁ ዊዝድሮ ታረጋላችሁ። እዚህ ጋር ሂስትሪ ላይ ላሳያችሁ ከዚህ በፊት ዊዝድሮ ያረኩትም ማለት ነው። ሂስትሪ ላይ ከገባችሁ በኋላ እንደዚህ አይነት ሁለት ኦፕሽኖች ያመጣላችኋል። እዚች ጋር ካሻውት የሚለውን እሱን አንድ ጊዜ ክሊክ ታረጉታላችሁ። ክሊክ ካረጋችሁት በኋላ እዚህ ጋር እንደምትመለከቱት ኮምፕሊትድ ይላል። ከዚህ በፊት ዊዝድሮ ያረኩት ተልኮልኛል ወደ ባይናንስ አካውንቴ ማለት ነው። እዚህ ጋር ባይናንስ አይዲ ይላል። በባይናንስ አይዲ ነው የተቀበልኩት $4.5 ማለት ነው። ዩኤስዲቲ ማለት ዶላር ማለት ነው። ስለዚህ ይሄ ዶላር ወደ ባይናንስ አካውንቴ ከ48 ሰዓት በኋላ ነው የገባልኝ። ያ ማለት ከሁለት ቀን በኋላ ማለት ነው። ስለዚህ አሁን እመለስና እንዴት አርጌ ሰርቼ ነው ይሄን ዊዝድሮ ላረግ የቻልኩት የሚለውን ነገርም አሳያችኋለሁ። ስለዚህ እዚህ ጋር ከገባችሁ በኋላ ከተመለስኩ በኋላ እዚህ ጋር ዴይሊ ታስክ የሚል አለ። እሱም በኋላ ላይ አሳያችኋለሁ።
እዚች ጋር ከላይ ስፓይን የምታረጉበት ቦታ አለ። እሱን ክሊክ ታረጉታላችሁ። እዚህ ጋር ስፓይን እያደረጋችሁ ነው ፖይንቶችን ሰብስባችሁ ወደ ዶላር ቀይራችሁት የምትቀበሉት ማለት ነው። ስለዚህ ወደዚህ ጋር ከገባው በኋላ እዚህ ጋር ራሱ ወደ 7.8 ዶላር አካባቢ ያለኝ 7 ዶላር አካባቢ ማለት ነው። ስለዚህ ይህንንም ደግሞ እንዴት አድርጌ ነው የሰራሁት የሚለውን ነገር አሳያችኋለሁ። እዚች ጋር ካሽ አውት እያደረጉ ያሉ ዊዝድሮ እያደረጉ ያሉ ሰዎችን ያሳያችኋል። እናንተም እዚህ ጋር ትካተታላችሁ። ዊዝድሮ ስታረጉ እናንተም እዚህ ጋር ትመጣላችሁ ማለት ነው። እዚች ጋር ምንድነው የምታረጉት? ጎ የምትለዋን እሷን ክሊክ ስታረጉ ስፓይን ያደርግላችኋል ተሽከርክሮ። ከዛ በኋላ ዊዝድሮ የምታረጉበት ታይም ላይ ከላይ ዶላር ይሰበስብላችኋል ማለት ነው። እዚህ ጋር ስፓይን ለማድረግ ቲኬት ታስፈልጋችኋል። ያንን ቲኬት እንዴት ነው የምታገኙት? ወደ ታች ስክሮል ታረጉትና እዚች ጋር ሁለት አማራጮች አሉ። እዚህ ጋር ሶስተኛውን አሳያችኋለሁ ከዚህ ሲወጣ ማለት ነው። እዚህ ጋር ማይክ የሚል አለ። አንደኛው ይሄኛው ነው። ማይክ ላይ ስትቆዩ እዚች ጋር የሚሰጣችሁ ቲኬት አለ። እሱን ቲኬት ተቀብላችሁ ስፓይን ማድረግ ትችላላችሁ። ሁለተኛው ደግሞ ሰዎችን ኢንቫይት ስታረጉ ነው ማለት ነው። እዚች ጋር 4 ቲኬት አለኝ። ይሄኛውን ኮሌክት አረገውና ለምሳሌ አሳያችኋለሁ ስፓይን አድርጌ ማለት ነው። ስለዚህ ኮሌክት አረጋዋለሁ። እዚህ ጋር እንደምትመለከቱት ኮሌክት አድርጌዋለሁ። ወደዚህ መለሳለሁ። ከዛ ስፓይን አረጋዋለሁ ማለት ነው። እንደ እድል ሆኖ ካሽ አውት እንዳደርግ ሰጥቶኛል 8 ዶላር ማለት ነው። አሁኑኑ ነው የሰጠኝ 8 ዶላር ካሽ አውት እንዳደርግ አሁኑኑ ሰጥቶኛል። ይህም ደግሞ አሪፍ ይሆናል። አሁን ለቪዲዮንም አሪፍ ያደርገዋል። ዊዝድሮ ያደረኩኝም አሳያችኋለሁ ማለት ነው። ስለዚህ እኔ አሁን ዊዝድሮ ማድረገው በኢትዮጵያ ብር ሳይሆን እኔ ወደ ዶላር ቀይሬው ነው ዊዝድሮ ማድረግ የምፈልገው። በኢትዮጵያ ብር እንደነገርኳችሁ 155 ብር ነው። እንደዛ ሳይሆን በባይናንስ ደግሞ ወደ 185 ብር አካባቢ ላይ ነው። ስለዚህ በዩኤስዲቲ አድርጌ በባይናንስ አካውንት ይቀበላሉ። እናንተ ከፈለጋችሁ በቴሌ ብር ወይ በባንካችሁ መቀበል ትችላላችሁ፣ ቅድም እንዳሳየዋችሁ። አሁን ባይናንስ የሚለውን ሰሌክት ካረኩት በኋላ ወደ ታች ስክሮል ታረጉታላችሁ። ከዛ እዚህ ጋር እንደምትመለከቱት 7.5 ዩኤስዲ ነው የሚገባልኝ እኔ ጋር ማለት ነው። 7.5 ዶላር ማለት ነው። ቅድም እንዳልኳችሁ እዚህ ጋር 0.5 ዩኤስዲቲ ነው ፊ የሚቆርጥባችሁ። 0.5 ዩኤስዲቲ ፊ ሲቆርጥባችሁ 7.5 ዶላር ወደ ባይናንስ አካውንታችሁ ይላክላችኋል ማለት ነው። እዚህ ጋር የባይናንስ አካውንቴን አይዲ አመጣለሁ። ከዛ ወደ ባይናንስ አካውንቴ እልከዋለሁ ማለት ነው። ባይናንስ ላይ ገባለሁ። አይዲውን የቱ ጋር ነው የምታገኙት? እዚህ ባይናንስ አካውንታችሁ ላይ ከገባችሁ በኋላ ከላይ 3 ሰረዙ አለች። እሷን ክሊክ ታረጉታላችሁ። እሱን ክሊክ ካረጋችሁት በኋላ እዚች ጋር ባይናንስ አይዲ የሚል አለ ከላይ ማለት ነው። አይዲ የምትለዋን እሷን አንድ ጊዜ ክሊክ ስታረጓት ኮፒ ያደርገዋል ራሱ አውቶ ማለት ነው። እንደምትመለከቱት ኮፒ ያደረገ ነው። ኮፒ ካረኩት በኋላ እመለሳለሁ ወደ አፕሊኬሽኑ። ከዛ እዚች ጋር ፔስት አደርገዋለሁ ማለት ነው። ፔስት ካረኩት በኋላ እዚህ ጋር ከስር ደግሞ ምንድነው የሚጠይቀኝ? ዩኤስዲቲ አድሬስ ይለኛል። እዚች ጋር የዩኤስዲቲ አድሬስ ማስገባት ትችላላችሁ፣ ስክሪንሻት አድርጋችሁት ማለት ነው። ዩኤስዲቲ የቢኤንቢ አድሬስ ማለት ነው። እኔ ከዚህ በፊት ስክሪንሻት ያረኩት ስላለ እሱን አስገባለታለሁ ማለት ነው። እናንተ ከፈለጋችሁ ደግሞ አይዲው አለ የራሱ አይዲ ማለት ነው። እሱን ማስገባት ትችላላችሁ። የአይዲያችሁን አሁን ያሳየዋችሁን ቦታ ስክሪንሻት አድርጋችሁ ማለት ነው። አሁን እያስገባው ያለሁት የዩኤስዲቲ አድሬስ ነው የቢኤንቢ ማለት ነው። እሱን አስገባዋለሁ። ወደ ታች ስክሮል ታረጉታላችሁ። እናንተ እንደፈለጋችሁ ማስገባት ትችላላችሁ። እዚህ ጋር አይዲያችሁን ኦሬዲ ከላይ ስላስገባችሁ ማለት ነው። ወደ ታች ስክሮል ካረኩት በኋላ እዚህ ጋር እንደምትመለከቱት ዋትስአፕ አካውንት ይላል። ዋትስአፕ አካውንት እሱ ኦፕሽናል ስለሆነ ተውት፣ እሱ ችግር የለውም። እዚህ ጋር ዊዝድሮ የሚለውን እሱን አንድ ጊዜ ክሊክ ታረጉታላችሁ። ከዛ እዚህ ጋር የባይናንስ አይዲያችሁን ቼክ ታረጋላችሁ ከባይናንስ አካውንታችሁ ጋር ማለት ነው። መጨረሻውንና መጀመሪያውን ማየት ትችላላችሁ። እንደዚህ አረጋችሁ ከዛ ኮንፈርም ካረጋችሁት በኋላ እዚህ ጋር ዊዝድሮ የምትለውን ክሊክ ታረጉታላችሁ ማለት ነው። ከዛ በኋላ እዚህ ጋር ምንድነው የሚላችሁ? አፒል ቱ ካሽ አውት ይላል። እዚች ጋር ካሽ አውት አድርጎላችኋል። ፕሮሲድ የሚሆነው ደግሞ ከ48 ሰዓት በኋላ ነው። ያ ማለት ከ2 ቀን በኋላ ፕሮሲድ ይሆንላችኋል። ከዛ ይገባላችኋል ማለት ነው። እናንተ ዊዝድሮዋል አሁን ሪኩዌስት ነው ያቀረባችሁ ያላችሁት። እዚህ ጋር ቼክ ዲቴል የሚለው እሱን ነካዋለሁ። ከዛ ወደ ሂስትሪ ያሳየኛል ማለት ነው። ከዛ እዚህ ጋር ሂስትሪ ያሳየኛል ማለት ነው። እዚህ ጋር እንደምትመለከቱት መጀመሪያ ዊዝድሮ ያረኩት አለ። አሁን ቀጣዩ ደግሞ 7.5 ዶላር እዚህ ጋር አሁን ዊዝድሮ ያረኩትን እዚህ ጋር ያሳየኛል። አፒልድ ብሎኛል ከላይ ማለት ነው። ሁለተኛው ደግሞ ከዚህ ጋር እንደምትመለከቱት ኮምፕሊትድ ብሎኛል። ያ ማለት ከዚህ በፊት የተቀበልኩት ነው ማለት ነው። ስለዚህ እንደዚህ አድርጋችሁ ነው እዚች ጋር
ዊዝድሮ የምታደርጉት ማለት ነው። በጣም ክሊር ይመስለኛል። ሶ አሁን እንዴት አድርገን ነው ሌላ ቲኬት የምናገኝበት ሜቴድ ደግሞ ምንድን ነው የሚለውን ነገር ላሳያችሁ። ሶ እንደዚህ አድርጋችሁ አሁን አንዴ ክሊክ አደርጋለሁ እዚህ ጋር ጎቱ ስፓይን የሚለውን ምን ያህል እንደሰጠኝ ተመልከቱ። አሁን ስፓይን ሳረግ ራሱ ማለት ነው እዚህ ጋር እንደምትመለከቱት አሁኑኑ ራሱ $11 ሰጥቶኛል። በጣም የሚገርም አፕሊኬሽን ነው። እናንተ በደንብ እንድትጠቀሙበት ነው አሁንም ሼር የማደርጋችሁ። አሁን እዚህ ጋር ስፓይን እያረኩ ነው እያሳየኋችሁ ያለሁት። ስፓይን አረኩኝ። አሁንም እንደምትመለከቱት ይኸው ወደ 47000 ፖይንት ሰጥቶኛል። ያ ማለት አሁን $16 ካሽ አውት የማረግበት ታይም አሁን ተቃርቧል ማለት ነው። ስለዚህ እንደዚህ ያረጋችሁ ነው ስፓይን የምታረጉት። በጣም ቀላል የሆነ ስራ ነው። ምንም ይሄን ያህል ጊዜ የሚወስድ ነገር አይደለም። ስራ ቦታችሁ ሆናችሁ ቤትም ሆናችሁ መስራት የምትችሉት ስራ ሲሆን እንደዚህ ያረጋችሁ ፖይንቱን ተሰበስባላችሁ ማለት ነው። እንደዚህ ያረጋችሁ ስፓይን ያረጋችሁ ሰራላችሁ። አሁን ቲኬቱን በሌላ መንገድ ደግሞ እዚህ ጋር ዴይሊ ታስክ የሚል አለ። ዴይሊ ነው የምታገኙት እዚህ ጋር ታስኮቹ ማለት ነው። እሱ ላይ ገባና ስላሳያችሁ ሶ እዚህ ጋር እንደምትመለከቱት ወደ ታች ስክሮል ስታደርጉት በጣም ብዙ ታስኮች አሉ። እነዚህ ታስኮች እየሰራችሁ በቀላሉ ቲኬቶቹን መሰብሰብ ትችላላችሁ። ቲኬቶቹን ሰብስባችሁ ከዛ በተጨማሪም ደግሞ ፖይንቶችም አሉ እነሱንም ሰብስባችሁ ከዛ በኋላ ስፓይን እያደረጋችሁ ዶላር መስራት ትችላላችሁ ማለት ነው። ዶላር ከሰራችሁ በኋላ ዊዝድሮ ታረጉታላችሁ። እዚህ ጋር የሚመጡት በየቀኑ ዴይሊ የሆነ ታስክ ስለሆነ በየቀኑ የተለያየ ታስክ ነው የሚመጣላችሁ። እንደዚህ ያረጋችሁ ፖይንቶችን መሰብሰብ ትችላላችሁ ማለት ነው። ሶ አይ ሆፕ ይሄ ቪዲዮ እንደጠቀማችሁ ተስፋ አረጋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ ላይ እንገናኛለን። ይመቻችሁ። ፒስ አውት።